ይስጥልን። ይህ አሃዱ ሚዲያ ነው። ሰላምታችን በያላችሁበት ድረስ እያልን አርዕስተ ዜናዎችን አስቀድማለን። አብራችሁን ቆዩ። የኢትዮጵያ አጠቃላይ የሀገር ውስጥ ዕዳ መጠን 2.56 ትሪሊዮን ብር መድረሱ ተገለጸ። በአዲስ አበባ ከተማ አስተዳደር ከተወገዱ ንብረቶች 61 ሚሊዮን ብር ገቢ መገኘቱ ተነገረ። በኬንያ በተከሰተ የመሬት መንሸራተት አደጋ የሟቾች ቁጥር 26 ደረሰ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ እንድታደርጉ እየጋበዝን ወደ ዝርዝሩ እናልፋለን። የኢትዮጵያ አጠቃላይ የሀገር ውስጥ ዕዳ መጠን በመስከረም 2025 መጨረሻ ላይ 2.56 ትሪሊዮን ብር ተገለጸ። መንግስት የግምጃ ቤት ሰነዶች ገበያን በመጠቀም ገንዘብ በማሰባሰብ ረገድ ስኬታማ ቢሆንም ባለሀብቶች ግን ለረጅም ጊዜ ዕዳ ጥንቃቄ በማድረግ ለአጭር ጊዜ ዋስትናዎች ላይ ብቻ ፍላጎታቸውን ማሳየታቸው ተጠቁሟል። የገንዘብ ሚኒስቴር እንዳስታወቀው በመስከረም 2025 ብቻ መንግስት በሁለት ጨዋታዎች አማካኝነት 53.35 ቢሊዮን ብር መሰብሰብ ችሏል። ሆኖም ይህ ስኬት በተለይ በ28 ቀናትና በ91 ቀናት የሰነዶች አይነቶች ላይ ያተኮረ ሲሆን የአንድ ዓመት 364 ቀናት ሰነዶች ግን ፍላጎት ያላገኙና የተገደቡ ሆነው ቀርተዋል ብሏል። እንደ መረጃው ከሆነ ከሐምሌ እስከ መስከረም አጋማሽ ባለው ጊዜ ውስጥ የአጭር ጊዜ የሰነዶች የትርፍ መጠን እየቀነሰ ቢሄድም የ364 ቀናት ሰነድ የትርፍ መጠን ግን ከ15% ወደ 20% በድንገት ከፍ ብሏል። ተንታኞች እንደሚሉት ይህ ከፍተኛ የትርፍ መጠን ጭማሪ የመጣው ወደፊት የዋጋ ግሽበት ስጋትና በማክሮ ኢኮኖሚ አለመረጋጋት ምክንያት ባለሀብቶች የረጅም ጊዜ ዕዳን በመፍራት ጥንቃቄያቸውን ማሳየታቸውን ያረጋግጣል። ከአጠቃላይ የሀገር ውስጥ ዕዳ ክምችት ውስጥ ትልቁን ድርሻ የያዙት ተቋማት የኢትዮጵያ ንግድ ባንክ 43%፣ የኢትዮጵያ ብሔራዊ ባንክ 26.3% እና የጡረታ ፈንድ 19.3% የጡረታ ፈንድ 19.3% ናቸው። የገንዘብ ሚኒስቴር በቀጣይ ሩብ ዓመት 243.5 ቢሊዮን ብር የሚያወጡ የግምጃ ቤት ሰነዶችን ለገበያ ለማቅረብ እቅድ ማውጣቱን ገልጿል። በአዲስ አበባ ከተማ አስተዳደር ከተገኙ ንብረቶች 61 ሚሊዮን ብር ገቢ መገኘቱ ተነገረ። በ2018 ሩብ ዓመት የተለያዩ ተቋማት ካስወገዷቸው ንብረቶች 61 ሚሊዮን ብር ገቢ መገኘቱን የአዲስ አበባ ከተማ የመንግስት ንብረት አስተዳደር ባለስልጣን አስታወቀ። ባለስልጣኑ ወቅቱን የጠበቀ ንብረት አወጋገድ ለከተማችን እድገት በሚል መሪ ሀሳብ ከባለድርሻ አካላት ጋር በአዲስ ከተማ ክፍለ ከተማ ጥቅምት 20 2018 ዓ.ም ውይይት አካሂዷል። በውይይቱ በመንግስት ተቋማት ያለ አገልግሎት የተቀመጡና ተጠግኖ አገልግሎት የማይሰጡ ንብረቶችን በማስወገድ የመንግስትን ንብረት ከብክነት መከላከል የሁሉም ተቋማት ኃላፊነት መሆኑን የባለስልጣናት መስሪያ ቤት ዋና ስራ አስኪያጅ አቶ የሱፍ ኢብራሂም ገልጸዋል። የባለስልጣኑ ንብረት ዘርፍ ምክትል ስራ አስኪያጅ ወይዘሮ ፀሐይ መንግስቱ በበኩላቸው አገልግሎት የማይሰጡ ንብረቶችን ማስወገድ የከተማዋን ገቢ መደገፍና ምቹ የስራ አካባቢን የመፍጠር አንድ አካል መሆኑን ገልጸው ንብረቶቹ በጊዜ እንዲወገዱ በማድረግ ረገድ በርካታ ስራ እየተከናወነ ይገኛል ማለታቸውን ኤፍፒ ዘግቧል። በ2018 ተቋማት በራሳቸውና በከተማ አስተዳደሩ የመንግስት ግዥና ንብረት ማስወገድ አገልግሎት በኩል የሚወገዱ ንብረቶች በአይነትና በብዛት ተለይተው ወደ ስራ መግባቱን አስታውቀዋል። በዚህም በሩብ ዓመቱ ከተወገዱ ንብረቶች 61 ሚሊዮን ብር ገቢ ማግኘት መቻሉን ወይዘሮ ፀሐይ ገልጸዋል። በቀጣይም ያለ አግባብ የተከማቹ ንብረቶችን በማስወገድ ገቢ ለማግኘትና ያለ አግባብ የተያዘ ቦታን በማስለቀቅ በሌላ አገልግሎት ለማዋል በትኩረት እንደሚሰራ አስገንዝበዋል ሲል ዘገባው ገልጿል። በኬንያ በተከሰተ የመሬት መንሸራተት አደጋ የሟቾች ቁጥር 26 ደረሰ። ቅጽበታዊ ጎርፍ ደግሞ ከአደጋው የተረፉ ሰዎችን ፍለጋ ማስተጓጎሉ ተገልጿል። በምዕራብ ኬንያ በተከሰተ ከባድ የመሬት መንሸራተት አደጋ የሟቾች ቁጥር 26 ደርሷል። በቅጽበታዊ ጎርፍ ምክንያት የተረፉ ሰዎችን የመፈለግና የማዳን ስራ መስተጓጎሉ ተጠቁሟል። የኬንያ ሀገር ውስጥ ጉዳይ ሚኒስቴሩ ኪፕቹምባ በአደጋው 25 ሰዎች እስካሁን የደረሱበት አለመታወቁን ገልጸው መንግስት ፍለጋውን አጠናክሮ መቀጠሉን ተናግረዋል። ቅዳሜ ዕለት በተከሰተው የመሬት መንሸራተት አደጋ መንገዶች ሙሉ በሙሉ በመወሰዳቸው ምክንያት አካባቢው ላይ ለመድረስ እንዲቻል 4 አውሮፕላኖች መሰራታቸውን ተመልክቷል። በኬንያ ስምጥ ሸለቆ ክልል ውስጥ በምትገኘው የሶንጎች አካባቢ ካለ ኮረብታ በተከሰተ ቅጽበታዊ ጎርፍ ምክንያት የፍለጋ ቡድኖች ስራቸውን በማቋረጥ ቦታውን ለቀው ለመውጣት መገደዳቸውን አሶሺየትድ ፕሬስ የዜና ወኪል ዘግቧል። በኬንያ በተለያዩ አካባቢዎች ከባድ ዝናብ መዝነቡን የቀጠለ ሲሆን የሀገሪቱ መንግስት
ዝናቡ ቀጣይነት ሊኖረው ስለሚችል ለጎርፍና ለመሬት መንሸራተት አደጋ ተጋላጭ በሆኑ አካባቢዎች የሚኖሩ ሰዎች ወደ አስተማማኝ ቦታ እንዲዘዋወሩ ማሳሰቡን ዘገባው አመልክቷል።